ክርስቶስ በዚህ ምድር በተመላለሰ ጊዜ ለሰዎች ምን ያልመሰላቸው ነገር አለ? እንደተወለደ ለአይሁዳውያን የዮሴፍ ልጅ መስሏቸው ነበረ። ለሄሮድስ ደግሞ መንግስቱ የሚቀማው የሚቀናቀነው ምድራዊ ንጉስ መስሎት ነበረ። ለኤማሆስ ተጓዥ ደግሞ መንገደኛ መስሏቸው ነበረ። ለሮም ወታደሮች ደግሞ ወንበዴ መስሏቸው ነበረ። ለሄሮድስ መኳንንቶች ደግሞ አስማተኛ መስሏቸው ነበረ። እኛ እሱ እንድንመስል እሱ እያንዳንዳችን መሰለ። የሁላችንን ኃጢአት ተሸክሞ አይደል ያለው ኢሳይያስ። ዛሬ ደግሞ ለመግደላዊት ማርያም ምን መሰላት? ምን መሰላት? አትክልተኛ መሰላት። ዛሬም በምድራችን ላይ የክርስቶስ ማንነት ላይ ብዙ የእምነት ድርጅቶች በመሰለኝ የሚጓዙ ሰዎች አሉ። በመሰለኝ በክርስቶስ ማንነት ላይ በመሰለኝ የሚጓዙ የእምነት ድርጅቶች አሉ። ዛሬም ድረስ ለመሐመዳውያን ለሙስሊሞች ኢየሱስ ክርስቶስ የሚመስላቸው ነብይ ነው። ዛሬም ድረስ ለፕሮቴስታንቶች ለሉተራውያን የሚመስላቸው ኢየሱስ ክርስቶስ አማላጅ ነው። ዛሬም ድረስ ለጆባ ዊትነሶች ኢየሱስ ክርስቶስ የሚመስላቸው መልአክ ነው። ዛሬም ድረስ ሐዋርያዊ ነን ብለው ራሳቸው የሚጠሩ የሐዋርያት ተግባር የሌላቸው አማኞች ደግሞ ኢየሱስ ክርስቶስ አብ ይመስላቸዋል። በመሰለኝ የማትጓዝ ብቸኛ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ምክንያቱም እቺ ቤተክርስቲያን የምትጓዘው ኢየሱስ ክርስቶስ ያመነችው ስጋዊና ደማዊ ዕውቀት በገለጠላት አይደለም። ታስታውሳላችሁ? የማቴዎስ ወንጌል ምዕራፍ 16 ላይ ክርስቶስ ደቀ መዛሙርቱ አንድ ጥያቄ ጠይቋቸው ነበር። ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። ጌታ ሆይ አንዳንዱ ኤልያስ ነህ ይሉሃል፣ አንዳንዱ መጥምቁ ዮሐንስ ነህ ይሉሃል፣ አንዳንዱ ደግሞ ከነቢያት አንዱ ነህ ይሉሃል አሉት። መልካም እናንተስ ማን ነው የምትሉኝ አላቸው። በዚህ ጊዜ ጴጥሮስ ብድግ ብሎ ተነሳና አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። የማን ልጅ ነህ? የሕያው የእግዚአብሔር ልጅ ነህ አለው። ክርስቶስ ምን አለው? ጴጥሮስ ይህ ደማዊና ስጋዊና ደማዊ ዕውቀት የገለጸልህ አይደለም፣ የሰማዩ አባቴ ነው እንጂ አንተ ብፁዕ ነህ፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ። የሲኦል ደጆች ደግሞ ምን አይሏትም? አይችሏትም፣ አያናውጿትም አለው። ቤተክርስቲያን የተመሰረተችው አብ በገለጸው ዕውቀት፣ ደማዊና ስጋዊ ዕውቀት ባልገለጸው በጴጥሮስ ምስክርነት በክርስቶስ የምስጋና ቃል ላይ ነው ቤተክርስቲያን የተመሰረተችው። እቺ ቤተክርስቲያን የሰጠን እግዚአብሔር ስሙ የተመሰገነ ይሁን።